እምቢኛው አንድ ጎረስኩልህ አልፈልግም ጅሎች እኔ ጉዴ ፈላን ዘነገጠች ቤቢ አስተካክል ነው ይሄንን ምን አመለሳቀው ወለፈውን ተፋ ደሞ አረሳውት ቆነጥ እኔ መቆንጠጥ ፈራለሁ እምቢው ነው መቆንጠጥ አልፈልግም እምቢው ነው መቆንጠጥ አልፈልግም ታይም ይባል ነገር እኮ አለ ጊዜ አጣጣሽ ያናድዳል ሁልሽ ቲክቶከሩ ጀለስ የሞቱ ነው በደንብ አርገሽ አስለቅሽልኝ እንዳይወደድብህ ችግር የለውም እንዴት ስራሳ ጀምሪ የጆ ጓደኛ ሞቅ አርጊው አረ ምን ትሆንልኝ ምን ልሆንልህ ነው ነገሩ የኔ ጠንበለል አረ የኔ ጠንበለል የኔ ከርታታ አረ ምን ነው አረ ስንቱን ችለው አረ ዋርኒንጉን ችለው አረ ሪፖርቱን ችለው አረ ምሉ አረ ልቀቅ ምን ሆኖ ነበር የሞተው ወጋ አልኩት አረ ወይኔ ወጋ አረገው ታዲያ ምን ዋጋ አለው ጋድ ስክሮል አረገው ወይ ለኔ ጠንበለል እስቲ ግባለት እስቲ ይገባለት አረ የኔ ጌታ ሱራ እንደብልኝ ምንድነው አንበሳ ወረደ ወይ ለአርባ ሞላ በለኛ አረ ለ80 የሚታርፋል አረ 500 ፎሎወር ምን ያርግ አረ እሺ ሰላም ነው ምን ሆነሽ ነው የቆየሽው አረ ምን እንደው እንኳን አላየኝ ክራሽን አይቼ ተደናበርኩልኝ አንቺ ለምንድን ነው ኩል ማቶኝ መጣ በቃ በሲክስ ኩሉኝ እሺ እንዴት ዋላችሁ ዘበርስትልኝ ምን ሆነሽ ነው እሺ ደግሞ ያኮረፍሽው እምቢዮ እኔ ላንቺ ማልሆነው ነገር የለም ይሄው ልቤ የለሽም እያልከኝ ነው ኧረ አይደለም ይሄው ከፈለግሽ የምታዝናናሽ አሻንጉሊት ህፃን ነሽ እያልከኝ ነው እሺ ይሄው ከራፑንዛሌ ቆረጥኩልሽ ፀጉር ፋበይበት መላጣ ነሽ እያልከኝ ነው ጨረዛ ይሄን አንዴ ነው የምፈልገው ምንድነው አዲስ ሳውንድ አሪፍ የምናዳምጠው ነገር እየመጣ ነው ጆሮአችሁን ጸዳ አርኩ እንደው ደግሞ ሊቀጥል ምንድነው ኧረ እባክሽ ተረጅኝ ኧረ ፍታ ማን ተፋታኝ ባይሆን የባለፈውን እንቆቅልሽ መልሱን አገኘው ኧረ አይደለም ለፍቅራችን ማስታወሻ ብዬ እኮ ተነቀሱ ሙሉውን ከመግዘፉ ዘርፈ ብዙ ብለህ አዎ ምን ነው በአጭሩ ሜድሮክ ብላ አትነቀስም መልሶ ሜድሮክ ነው ፍቺውማ ሜድሮክ ለሀገር የተሰኘ ኢቨንት ከነሐሴ 26 እስከ 30 በሚሊኒየም አዳራሽ ከጠዋቱ 3 ሰዓት እስከ ማታ 1 ሰዓት ተዘጋጅቶላችሁ ኢቨንቱን አስመልክቶ እናንተን የሚሸልማችሁ ከእናንተ የሚጠበቀው ስለ ሜድሮክ አጭር ክሬቲቭ የሆነ ቪዲዮ መስራት ከዛ እነዚህ ሃሽታጎችና ይሄንን አካውንት ሜንሽን ማድረግ ከፍተኛ ቪው ላገኙ 10 ተሸላሚዎች አንደኛ ለወጣው ግዙፍ የዋንዛ ሶፋ ሴት ሁለተኛ ለወጣው በሸራተን አዲስ ሙሉ አገልግሎት ለአንድ ቀን ከወዳጆ ጋር ሶስተኛ ለወጣው ደግሞ የ30,000 ብር የኩዊንስ ካርድ 4 እስከ 10ኛ የምትወጡ ደግሞ የ5,000 ብር የኩዊንስ ካርድ ውድድሩ እስከ ነሐሴ 24 ለ15 ቀናት ይቆያል አሸናፊ ነሐሴ 26 ይፋ ይሆናል እሺ የኔስ ነገር ገሸለጠኝ ጎራባ እንጂ በስማ ነይ ምንጃት በይ እኔ እኮ በቀን ከ5 እንጀራ በላይ ይበላል አረ በእኔ አሁን የማይናገረውን አልፈሽ ቢ እኔ የምልህ ትልልቅ ጉርሻ ላይ ግን እንዴት ነህ ጉርሻ እንዴ ሻ እንኪቢ ዝናይን አላወቅሽማ ጉርሻ እስኪ እሺ በትልልቅ ጉርሻ ጥርሴን የነቀልኩ ሰው ነኝ ምንድነው በጉርሻ ልትገለኝ እንዴ ፍቅርና ጉርሻ ሲያስጨንቅ ነው ብለህ ነው ፍቅር ካንቺ ጋር ምን ነው ራስሽ አይደለሽ እንዴ ትላልቅ ጉርሻ ያልሽኝ እና ማን ይሄንን አለ እኔ እኮ አልኩ ጉርሻ ቤት ነው ጉርሻ ቤት አዎ ጉርሻ ቤት በኢትዮጵያ ትልቁ ካሲኖ ካሽባክ 13% ጉርሻ ቤት ላይ ብቻ ነው የሚገኘው እንዲሁም 500% አኮሙሌተር ቦነስ ያለው ሲሆን ፋንታሲ ፕሪሚየር ሊግ ላይ ተመዝግባችሁ ስትጫወቱ ከ1 ሚሊዮን 40 ሺህ ብር ላይ ተካፋይ መሆን ትችላላችሁ ሊንኩን ባዮ ላይ አስቀምጥላችኋለሁ ጉርሻ ቤት አጉርሺኝ ማሪስ ፎቶ ሲብና ፎቶ ነው የሚያምረው አው በእንት ለኢንስታግራም አራ የእነሱ አራ ደግሞ ለፎቶ
እሙዬ ወይ አባቴ ወይ ፈጠንሽ አታ ፈጠንሽ የትኛው ማንንም ወንድ እንደዚህ ተናግሮኝ አቅምሽ ይሆናል አይደለም ነው መሀል መገናኛ ላይ ይሄን ውበት ካላደነኩ ብሎ የዘፈነልኝ ዘፈን ታውቋል? አይ አላቆም እልልሃለሁ ውበት ልጀምር ከጸዳል ግንባርሽ ደሞ ወረድ ሲል ጉልላት ነው አይንሽ ደሞ ወረድ ሲል በረዶ ነው ጥርስሽ ይሄን ጠይም ጥርስ ይዘሽ ተሰክሻለሽ እንዴ? አታታ ሰው አታቅልም ዲ በዚህ መኪና ለምን ጠብረ ግፈት ያለሽ እንዴ? ሼሽ ከዚህ ነው ያልወስድሽም። እስቲ በምን እንደምትሄጂ አይሻለሁ። ከ30 በላይ ሀገራት ውስጥ የትራንስፖርት አገልግሎት የሚሰጠው እያለ ነው እንዴ የምትናገረኝ? ማን ነው? ያንጎራ እስከ 30% ባነሰ ዋጋ ብዙ መጓዝ እንደምትችሉ ታውቃላችሁ? እንዲሁም አፕሊኬሽኑ ለአጠቃቀም በጣም ቀላል ነው። ይሄን ፕሮሞ ኮድ ተጠቅመው በመጀመሪያ ጉዞ 30% ቅናሽ ያገኛሉ። ተመጣጣኝ በሆነ ዋጋ የፈለጋችሁበት ድረስ መጓጓዝ ትችላላችሁ። እናሙ የሥራ አስጀምራታ ትችላለህ። ደሞ ወረድ ሲል ሁለቱም በቁጥጥር ስር ናቸው። ማንም ያመልጠኝ የለም። ስራዬን በደንብ ነው የምወጣው። በጣም በጥንቃቄ አደገኛ በጥንቃቄ አርምጃዎች እንጣለን። የትኛው እንደሆነ ብቻ ምልክት ስጪኝ ቦስ። ጥቁር የለበሰው ይታይሻል? ይታየኛል። እሱኛው ማለት ነው። የምትገዢው ነጭ የለበሰው ነው። ምን ቦስ? ሚሽን ፌልድ። ቤቢ እዚህ ምን ያደርጋል? የኔ ቤቢ ባት ስሚ ጨረስኩት። ምን ያደርጋል? ሴክሬታሪ ነኝ። ጸሐፊ እናቴ ሰላም ነሽ? እናቴ ነሽ? መቅዲ ማሪ ምንድነው እዚህ ጋር እንትና አለርጂክ እና አሞኝ እስኪ ኬሩ ባለፈው ያልከኝ መንከባከቢያ የፊት አርጋልኝ ነው አርገሽልኝ። በጣም ሲያምነው እግሯን የጨመቁ ልክ እንትኑ ይሄ ብጉሩ ሲፈነዳ ስለ እንደዚህ ጭንቅ እያደረኩ ነው። ደህና ነሽ? የት ነበርሽ? ከየት መጣሽ? ቡና ላፍላላችሁ እዚህ እኛ ነው የምናወርደው። ከማን ጋር ነው የምትወርጂው? እኔ እዚህ ሰፈር ካቦ ነኝ። እኛ ነው የምናወርደው። ኡፍ ምን አይነት ጣጣ ነው የገቡት? የኔና ሌላ ጣጣ ውስጥ አንግባ። አፕም ከሆነ እኛ ነው የምናወርደው። ምን አይነት ጣጣ ውስጥ ነው የገቡት? ስራ እንዳይበላሽ የኔና እንባሽንም እኛ ነው የምናወርደው። ቀድመሽን ነው እንጂ ከመኪና ራሱ እኛ ነው የምናወርድሽ። ምንድነው ተፈራኩበት? ኧረ ደደቡ ነው እንጂ ቻፕቻፕ አለላት አንዴ። እሷ ቻፕቻፕ ምንድነው? ቻፕቻፕ የጭነት አገልግሎት ነው። ቻፕቻፕ የጭነት አገልግሎት ለቤትና ለቢሮ እቃዎች መጫን፣ ማውረድ፣ ፓኪንግ፣ አንፓኪንግ በሰለጠኑና አስተማማኝ በሆነ መንገድ በማሸግ በመጫን በማውረድ በኃላፊነትና በተመጣጣኝ ዋጋ ያገለግሉት። ከእናንተ የሚጠበቀው ከታች ባለው ስልክ ቁጥር እየደወላችሁ የምትፈልጉትን እቃ ማጓጓዝ ትችላላችሁ። ቻፕቻፕ የጭነት አገልግሎት። ታዲያ እንዲህ የሚጠቅም ነገር አትወሪ። እኛ ነው የምንወርደው። ከመላቢ ታረው ወራዳ ቅሌታ ማሩ ትልኮትና መነግሮት። እሺ እነሱሽ ቅቢን ጠራለው ልንገሩት ይሄ ነጩ ጸጉሮት አቦን ነው። ኧረ በስመ አብ መጥ ምን ሆነሽ ነው? በእናትህ ክብር ይዘው እሺ እንደው በጠረባቢያቸው አስብልኝ። በጠረባቢያ በኩርኩም አብኛቸው። በቃ ምን ማድረግ ይቻላል? እርሱ የትልቅ ትንሽ አይደሉ እንዴ? አይሰሙም ሰው ይኸውልዎት ወደ ምድር ነው ማጠብቁት። በካቻ ቤትሽ አይሰሙም አይደል? ቦንዷን በ50 ሻኪራና ከሪና ካፑር እየተቀያየሩ የለበሱት ቦንዳ በ50 በቃ እሱ ያበደ ነው። ጸዳለ ነገር ይሄ እሱ ተበልቷል። ይሄን ጸዳለ ነገር ያበደ ቦንዳ ነው። በቃ ያበደ ነው። በቃ ሻኪራ ከመድረክ ላይ እንደወረወረችው ቀለብ ነው ዘመጣው። ያበደ ነው። ሶስቱንም 150 ብር ነው። እንዴ አብደላጋ እኮ 30 ብር ነው። በቃ ሲስድስ ዝም ብሎ ሄሎ ወይ ቤብ ሾፒንግ ቦሌ ይወጣል አላልኩም ነበር? የ40 ሺህ ብር ዕቃ ገዝቻለሁ። ዝም ብላ 50 ሺህ ብር ላክልኝ። እሺ ቤብ አይ ላቭ ዩ ሞር ዛን አይ ካን ሲ አንተ 150 ትላለህ። እንዲቀንስልኝና ነው ሰደው 3 ብር እና 60 ሺህ ብር በእናትህ ብር ሽልማት አለብኝ። ቀንስ ሚሊዮን 60 ሺህ ብር ይጀምራችሁ ገዛት ነው። አይ ገዛ ይዘው ልክ ሳታቀንተናት በልሽ
እኔም ነገ ቀን ይወጣልኛል 10 ሚሊዮን ይደርሰኛል። እድሜ ለዘመን ቤት ዘመን ቤት? አዎ የት ነው? ና ከፈለግና አንተም ተካፈል። መጣው ዛሬ 9 ሚሊዮን 24400 ብር አሸናፊ ለማግኘት ተጋብዤ ነበር። ዘመን ቤት የሚታወቀው ለብዙ ደንበኞች በሚያቀርበው ዳጎስ ባለ እንኳን ደህና መጡ ቦነሶች 5000% ካሽባክ ያለው 500% ፈርስት ዲፖዚት ያለው ለታማኝነቱ በየሳምንቱ ሌሎች ቦነሶች እንዲሁም በዛሬው ዕለት አሸናፊው 9 ሚሊዮን ብሩን ይዞ ወደ ቤቱ ሄዷል። እናንተም በዘመን ቤት እየተወራረዳችሁ እድላችሁ መሞከር አትርሱ። ይመቻችሁ። እንዴነ በጎነ እግዚአብሔር ይመስገን ደህና ነኝ። እኔማ እኮ ሰምቼ ስቅቅ ብሎኝ ልጠይቅ መምጣቴ እኮ እንዴ እንደሚያደርግ በእናትህ ትንሽ ወጋኛል፣ ወገቤን ይሰባብረኛል፣ ሸክሸክ ያደርገኛል። ለሱ እኮ በእናትህ ምን ስንት አይነት መድኃኒት አለ መሰለህ። እንደው እቺ ሙዝ ይዘህ ብትይዛት እቺ ሙዝ ላጥ ታረግላት ብትበላት አዎ እና ትንሽ ያመኛል፣ ይሸቀሽቀኛል። ምንድን ነው ግን በሽታው? አላወቅኩትም። በቃ ውስጡ ዝም አብራጣቴን ያሳከከኛል። አብራጣትን ለሱ እኮ እቺን ብትደግምባት እምቢ አልክ እንጂ አንተ እምቢ አልክ? አዎ ምን መሰለህ? ኧረ እኔ አላልኩም ብለሃል። አላልኩም። ኧረ ባትል ውስጥ እናገራል። እምቢ ብለሃል። እንደኛ ሀሳብ ይጠፋ ለታማሚ ያመጣሽው ሙዝ ይዙ እየበላሽ ደግሞ ሀሳብ ይጠፋት ያለሽ እንዴ? ባመጣው ባጎረስኩ በጠየቁት አማሃል ብዬ በጠየቁት አፈር ያስበላሽ። አፈር ቤት ቅርብ ጊዜ ሙዝ በላ። አንተ በላ። ሙዝ ብቻ አይደለም በላ ቢዋይዲ ቤቱን በላለሁ። ቢዋይዲ ማንንም ያበላሽ? ዘውድ ቤት ነው። አዎ ዘውድ ቤት ሊያንበሻብሻችሁ። አንደኛ ዕጣ ቢዋይዲ ኢቱ መኪና፣ ሁለተኛ ዕጣ ኤሌክትሪክ ሞተር፣ ሶስተኛ ዕጣ ላፕቶፕ፣ አራተኛ ዕጣ ስማርት ቲቪ፣ አምስተኛ ስማርትፎን። ከ6 እስከ 10 ለምትወጡ ደግሞ 10 ሺህ ብር ሸለባል። ከእናንተ የሚጠበቀው ሁሉንም የዘውድ ቤት ሶሻል ሚዲያ መቀላቀል። ድሩ ተጀምሮ እስከሚያልቅ ድረስ ከ200 ብር ጀምሮ ዲፖዚት ያደርጋችሁ መጫወት፣ በተደጋጋሚ እየተጫወታችሁ እጣችሁ መሰብሰብ። እንኳን ባዮ ላይ ያስቀምጥላችኋል። ማስቱ እየታማለች እሷን እየጠየቅኩ ልብላው እንጂ ምን ነው እኔ ባወራው እኔ ወረኛ ነኝ አቃጣሪ። ከዚህ በኋላ የአንድ ሰው ወሬ እየዞርኩ ባመላለስ ለዚህ ሰማሻይ ጉድ ላጎት ሚስቶች ታርጋበት መርፌና ክሩ ነው ያገኛቸው። እኔ ወሬ ትቻለሁ። ወሬ እያመጣችሁ አታመላልሱልኝ። ሀሜተኛ ወረኞቹ ላይ አጅሪት ምን አዲስ ነገር አለ? ነፂ ጀና ለፍ ወሬ የሚባል ነገር አንበሳ አለፍኩት። ይቻላል ጌታ ወይ የወሬ ነገር ይነቀልክልኝ። የሚገርም ነው፣ ተአምር ነው። ይህችን ድል አስመልክቶም አይቀድማን ወሬ ነገር አንተ ሰማ እቺ ራሱ ሰማሽ ሆይ? እንጂ እዚህ ወሬ አመላልሽ ሰው እዛ ቢዋይዲ እየተሸለበ ነው። መኪና ቢዋይዲ ነይ ላሳይሽ። ተመዝግቦ ዲፖዚት በማድረግና በመጫወት ቢዋይዲ ማሸነፍ። ሁሉ ስፖርት ላይ በመወራረድ ከስማርት ስልክ እስከ ቢዋይዲ መኪና እድለኞችን አንበሽ። የሚገራርሙ ኮዶችና ጌሞችን የያዘው ሁሉ ስፖርት ዌብሳይቱን አፕዴት አድርጎ አዲስ ጌሞችን ጨምረው መምጣታቸውን ገልጸዋል። ዲፖዚት አድርጋችሁ ስትጫወቱ በሚወጣላችሁ ለቀጣይም ገራሚ ሽልማቶች ራሳችሁን አዘጋጁ። እኔም አሸናፊውን አጨብጭቤ እንኳን ደስ አለ ብዬ ሸኝቻለሁ። እየተዝናናችሁ መሸለም ነው እንግዲህ